ይሄ ወሳኝ ጥያቄ ነው፣ የብዙዎች ጥያቄ ነው። ምናልባትም ደግሞ የዚህ ምርጫ አንዱ በጎገን ይሄ ጥያቄ በሁሉም ዜጎቻችን አይምሮ ውስጥ እንዲፈጠር ልብ ውስጥ እንዲፈጠር ማድረግ ይሄ ማፊያ ቡድን ስልጣን ላይ እስካለ ድረስ የህዝብ ሮሮ የህዝብ ድምጽ እንደማይሰማ ግልጽ አድርጎታል። የዛሬ አንድ ዓመት ተኩል ምናምን ያንተ ሾው ላይ መቅረብ ሲጀምር ሲመጡ የነበሩ እንደዚህ ጥያቄ ኮሊ ሾው ስናደርግ ሲመጡ የነበሩ ጥያቄዎችን አስታውሳቸው። ለምንድነው ከመንግስት ጋር መስራት የማትሞክረው? ለምንድነው ማስታረቅ አትሞክረው? ለምንድነው ይሄ የማይሞከረው ይል ነበር ብዙ። አሁን ሰው ተሞክሮ አየው። ምርጫ ውስጥ ለምሳሌ በእኛ ፓርቲ ምንም እንደማንሳተፍ ስንወስን ትችት ነበር። ለምን አልሞከራችሁትም? አሁን በስልጣን ላይ ያለው ቡድን በሽምግልና በልምምጫ በጸባይ ማስተካከል ምን የሚሆን እንዳልሆነ ግልጽ መሆን አለበት። መፍትሄው ምንድነው? ህዝባችን ለእምቢተኝነት ለህዝባዊ ሲቪል አፕራይዚንግ ለሲቪል ዲስኦቢዲየንስ ለሰላማዊ ሲቪል ዲስኦቢዲየንስ ለሰላማዊ ህዝባዊ እምቢተኝነት ራሱን ማዘጋጀት መቻል አለበት። ባለፉት አመታትም እየሰራን ያለ ነው። ብዙ ጊዜ ደጋግሜ ስለሄ ነበረው አልበሰለም። ለምን እያበሰል ነው ከሴክተሩ ከሐኪሞቹ ጀምረን እየሄድን የተለያየው ሴክተር ምክንያቱም አንዱ የነበራቸው ያዴጎችም እነዚህም አንዱ የሚጠቀሙበት ሁሌ መከፋፈል ነው፣ ሴክተራል ዲቪዥን ነው። አሁን ችግር በተለይ ደግሞ ሁለት ወሳኝ ችግሮች ኢትዮጵያ ውስጥ የሰላም እጦትና የኑሮ ውድነት የኢኮኖሚ ክራይሲሱ ህዝቡን አንድ እያደረገው መጥቷል። ምክንያቱም ጦርነት ከብሔር ብሔር አይለይም። ሁሉም ሰው እየሞተ ነው። ሞት በየቦታው እየገባ ነው ደርሷል ማለት ነው። ከጭሮ አዳማ መድረስ አልቻለም የሐረርጌ ሰው። ከደብረ ማርቆስ ፊቼ ማለፍ አልቻለም የጎጃም ሰው። ያሉ ልዩነቶችን በደል አንድ አድርጎታል። ኢኮኖሚውን የተወሰኑ ባለስልጣናትና የተወሰኑ ባለሀብቶች አንደኛ ከጦርነት የተረፈችውን ኢኮኖሚ እያወደሟት እየቦዘበዟት ድህነትና እርዛት የብሔር የሃይማኖት ድንበርን እያፈረሰው ነው ሳንወድ በግድ። ስለዚህ ህዝባችን ማድረግ መዘጋጀት ያለበት በየፊናው ብዙ ሁሉ ነገሮች አሉ። ባለፉት ወራት ማለት መታየው ዜጎች ደፍረው ሰራተኛ ጠፋ እንጂ ስራ ባሽ ነው ሲባል ወጥተው የተናገሩ ልጆችን ስታያቸው ከተማችን ውስጥ እንዴት ሰው ምግብ ይለምናል? ብዙ ሰው እኮ የብልጽግና ደሴት ቀልድ መስሏቸዋል። እኔ እኮ አይ ኦብዘርቭድ ቀርቢያቸው አይ ስፔንድ ታይም with them ከራሳቸው ከዛ ከትንሿ ሰርክል ውጪ ያለው ሁሉ እንደዛ የሚኖር ነው የሰላቸው። አዳነች እንዴት አዲስ አበባ ላይ ሰው ይለምናል ስትል እሷ አካባቢ ያለው ሰርክል እየለመነ አይደለም እያስለመነ እንጂ ተርፎት እየመገበ ነው። እሷ ቢሮ ውስጥ ያሉት እንደሆች ግን አታውቃቸውም፣ አይታያቸውም። ጭምብል አለ። ብልጽግና እኮ ጭምብል ነው። ፕሮስፔሪቲ ጭምብል ነው፣ የጭምብል አይዲዮሎጂ ሶ ይሄ ችግር እየተዳረሰ ነው እና ህዝባችንን መደራጀት ራሱን ማዘጋጀት አለበት። ለውጥ ይኸውልህ ማንኛውም መንግስት በልመና በሽምግልና በሽንገላ አይደለም አምባገነን መሆን የሚፈልግ አምባገነን የሆነ ጦረኛ መንግስታውና ኢቨን ዲሞክራቲክ ሆን ዜጎች መብታቸውን ካልጠየቁ መብታቸውን ተደራጅተው ካልጠየቁ መብታቸውን አንድ ሆነው ኮሌክቲቭሊ ካልጠየቁ ድረስ አሁን ያውኑ ምርጫ ያደረገልን አንዱ አሪፍ ነገር ምንድነው? በሽምግልና ሞከረ ከአማጺያን ጋር ለማስታረቅ ሞከረ፣ አልሰራም። ጠጋ ብለን ለማማከር አልሰራም። ምርጫውን ያሉ ሰዎች ገቡ፣ አልሰራም። ስለዚህ ስርዓቱን እጁን ጠምዝዞ ኢህአዴግን እኮ በልመና አይደለም እኮ ወደ ለውጥ ያስገባ ነው። እጁን ጠምዝዘ ነው ህዝባችን አደራጅተን ህዝባችን አንቅተን አደራጅተን ወደ ትግል አስገብተን ነው ለውጥ ያመጣ ነው ማለት ነው። በልመና አይደለም። በልመና ቢሆንማ እነኛ ጥጋበኞች እስካሁን ይቀጥሉ ነበር። እነዚህ አሁን ደግሞ በተራቸው የነኛ ጀሌዎች የነኛ ጁኒየሮች አሁን በልተው በሰው ላይ እያስታወኩ ነው።
ጎንበስ እስካልክለ ድረስ ወለ የፍሬድ ዶግላስ ኮታ ለሁሌም ወደው ስልጣን ፓወር እስካጎነበስክለ ድረስ ይጫናል። The limit of power is measured by the tolerance of the society. So ይሄ ጥሩ ድል ነው። ባፋኖ ለጠየቀኝ ጋፊ ነጥቃፍ ጋፊ በሬዳል ሂሬም ቢየተና ማሊ ሂሬ ቢየተና ዱቻ ዴማ ጅረን ኢኮኖሚ ዲነገሲ ቆርቀኒ ዳራ ጎደኒ ጅረኒ ባቲለ ማን ደብረ ከነ ከዘ ማፊያ ረዳ ጋን ቱሬ ዋና ገርተን ዋን ሎለ ከሰን ነማ ጄሰን ከዝ ደብረኒት ማቃ ወልወራንስ አከ ጨራቲት ተፈይደማ ጅረን ወልወራንስ ቢየሰን ከዝ ጅሩ ከነቲ ፈየደመኒ ነማ ሳማ ጅረን ከራር ገረ ዋን ታጅሩ አርጋ ጅርተን አሊ ዶሮ ከራ ጥቆረት ነምኒ ሳማማ አጀፈማ ጅር ትንፍኔ ከሰ ነምኒ ቡተሜ ሳማማ ጅር ኩኒ ጨራ ለሚለ ቢየሰኒት ጨራ ቢየሰኒት ወልወራንስ አዳዳ ከስ ሙሴሳ ዴማ ጅሩ የቹ ጨራም ቢየከና harka lammiilee jira carraa biyya kana harka qondaalota jara kanaati yoo kadhiif nu taate carraan biyya kana qilee male carraan biyya kana dinageen biyya kana kasaaraa male siyaasaan biyya kana wal waraansa male dippiloomaasii biyya kana salphina male gara tokko ce'uu hin dandeettu kanaaf lammiilee wanni godhuu qabdu maali sochii amma eegalame kana aktiviizimiin amma goonu kun kaqeerootiin adda sektoraal bifa ta'een hawaasni akkaataa hojii sana akka gulantaa isaatiin yoo laaltanama aktivistoonni keenya hojii gaggaarii isaan hojjetaa jiran duramma qabsoo waloo guddaadha goona turre master plan jenne hundi sanad dhiiba ture amma akkasii miti aktiviizimiin barsiisonni hojii rakkoo barsiisota irra jiru irratti fuulleffatu haakimoonni rakkoo haakimoonni ga'u irratti shofeeronni rakkoo shofeerota ga'u irratti hojii gulguddaa amma hojjetamaa jiru jira akkasumas immoo ijoolleen akka Oromiyaatti akka Itoophiyaatti qofa osoo hin ta'in akka qeesitti namni roobee rakkoo roobee irra ga'u namni direedhaa rakkoo direedhaa jiru keessa waan beekuuf ibsee ol kaasa nummoo waliigalaan immoo sagalee guddiftuudhaan ol kaafnaa jechuudha to hojii kana hojjechaa deemuun barbaachisaadha በአማርኛ ልድገመው አሁን ኢመርጅ ያደረገ ያለው አክቲቪዝም ከዚህ ቤት አሁን የቄሮን ትግል ስናካሂድ በአንድ አጀንዳ ነበረ ማስተር ፕላን የሚለውን በመቃወም የተንቀሳቀስ ነው አሁን እሱን እየቀየር ነው ብዙ አጀንዳዎችን ግን ወደ አንድ ዳይሬክሽን ነው እየገፋን ያለው ሴክቶራል በሆነ መልኩ ለምሳሌ ሾፌራል ላይ የሚደርሰውን በደል ሾፌሮች ከኔም ካንተም የበለጠ ከሁሉም የበለጠ ድምጽ አለ ያውቁታል ጉዳዩን ፎከስ አድርገው ሾፌሮች ላይ ብቻ ፎከስ አድርገው ይሰራሉ የተቀረነው ደግሞ ያንን የነሱን ሮሮ ያንን የነሱን አድቮካሲ ቮካላይዝ እናደርገዋለን ድምጹን ከፍ እናደርገዋለን ለሐኪሞቹ አደረግን ለሾፌሮቹ ያደረግን ነው ለመምህራን እናደርጋለን ያ ብቻ ሳይሆን ጂኦግራፊክ በሆነ መልኩ ጎንደር ላይ ያለን ችግር የጎንደር ልጆች ከማንም የበለጠ ስለሚያውቁት እሱን ማውጣት መቻል አለባቸው ሌሎቻችን ደግሞ ተቀብለን ማስተጋባት መቻል አለብን ለምሳሌ ድሬዳዋ ላይ ልጆች እየሰሩ የነበረውን ካወቀው ሮቤ ላይ እየተሰራ ያለውን ነገር so this need to expand across the country ምክንያቱም ናሽናል ሙቭመንት ለመመስረት ለማንቀሳቀስ በተለይ ደግሞ around the hardships ሁለቱ ጉዳዮች ላይ primarily በኢኮኖሚ ጋር ሙስና ዘረፋው ቢሆን የኑሮ ውድነቱ ይሆን የተለያየ ከመሰረተ ልማት ጋር የተያያዘ ችግሮችን ፍንቱ ማድረግ so that ሰው እኔ ቤት ያለው ቁስል አንተም ጋር አለ እኔ ብቻ አይደለም እየተቃጠልኩ ያለሁት ጎረቤቴም ከወንዝ ማዶም ያለው እየተቃጠለ ነው የሚለውን እንዲረዳ በማድረግ የሀገሪቷን ዕጣ ፈንታ ሊወስን የሚችለው የዛች ሀገር ዜጋ ነው እንጂ እነዚህ ሰዎች እድል ተሰጣቸው ለ8 ዓመት ተጨማለቁበት እውነት ለመናገር የዛሬ 8 ዓመት የነበረው የህዝብ ድጋፍ የዓለም ድጋፍ አንድ በዚህ ሳምንት ብቻ ካለው ለስተ ይሄ ቡድን ወደ ስልጣን ሲመጣ ኦልሞስት ሁሉም የዓለም አቀፍ ሚዲያ ፖዚቲቭ ድጋፍ ነበር የሰጠው በዚህ ሳምንት 20 ምናምን ሚዲያ ሪፖርት ሲያደርግ ሁሉም ኔጌቲቭ ነው የዘገበው ይሄ ቡድን ወደ ስልጣን ሲመጣ የኢትዮጵያ ህዝብ ከዳር እስከ ዳር ነው ከጎኑ የቆመው አሁን ደግሞ ከዳር እስከ ዳር ስለዚህ ስርዓት መንግስትም አገዛዙም ሰውን ከዳር እስከ ዳር እየበደለ ነው ህዝቡም ከዳር እስከ ዳር እየጮኸ ነው ሶ የሀገሪቷን ዕጣ ፈንታ